ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። እዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ ጀምሩ፣ ቪዲዮ ላይክ አድርጉ፣ እንዲሁም ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው ሸር ማድረጋችሁን አትርሱ። በዛሬው ቆይታችን እንግዲህ ከዚህ ጋር እንደምታዩቸው ከሀ ጀምረን እስከ ፐ ድረስ ባሉት ፊደላት ማለት ነው። ከሀ ጀምረን እስከ ፐ ድረስ ባሉት 16 ፊደላት እንዴት ቃላትን መመስረት እንችላለን፣ ከዚህ ጋር ቃላት እንዴት መመስረት እንችላለን የሚለውን አብረን አንድ በአንድ እናያለን ማለት ነው። መማር ለምፈልጉ ይህንን ትምህርት በኦንላይን በልዩ ገዛ መማር ለምፈልጉ ማለት ነው ከታች ማስቀምጥላችሁ ሲኖር ክሊክ ይኖራል፣ እየገባችሁ በግልም በግሩፕ መማር ትችላላችሁ ማለት ነው። በተጨማሪም የመጽሐፍ ቅዱስ ጥናትና የቅዱስ ቁርአን ትምህርት ማለት ነው በነፃ እናስተምራለን። እሱም ቅዳሜና እሁድ መማር ለምፈልጉ ቴሌግራም የዩቲዩብ ባዮችን የቴሌግራም ሊንክ አለ፣ በዛ ገብታችሁ ማናገር ትችላላችሁ። ካለበለዚያም በተመሳሳይ ከላይ በታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ብትነግሩን ወደዛ እንትን እናስገባችኋለን ማለት ነው። እሺ ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃችኋለሁ። አብራችሁን ቆዩ። እሺ የመጀመሪያው ቃል የምናየው ቃል እንግዲህ ከዚህ ጋር አለች የገቤት አራተኛ የገቤ ፈልገን ገ ጎ ጊ ጋ ጋ እንወስዳለን። እዛ ዜ ያለች እዚህ ጋር የዘቤት ደግሞ እንገባለን። ዘ ዙ ዚ ዛ ዜ ዜ እንወስዳለን። ከዛ እዚህ ጋር መጠን ጣ ስንል ደግሞ የጠ ቤት ጠ ጡ ጢ ጣ አንድ ላይ ማድረግ ጋ ዜ ጣ ጋዜጣ ጋዜጣ እንላለን ማለት ነው። በነገራችን ላይ ይህችን ቃል የመጀመሪያ ቃል ሰዎች ሁላችሁም የገባችሁ ኮሜንት ሴክሽን ላይ ትገኛላችሁ ማለት ነው። ጋዜጣ በጣም አሪፍ። ቀጣይ ስንል የአ ስድስተኛ አይኖ አ ማለት ነው። አ ኦ ኢ አ ኤ እ እንላለን። የአ ስድስተኛ ጣ ስንል ደግሞ ቅድም ወሰድነው የጠ ቤተሰብ አራተኛ ያለችው እናንተ ቆጥራችሁ ደርሱባት ጣ እጣ እጣ እንላለን ማለት ነው። ቀጣይ ጎ ስንል የገቤት አምስተኛ ስድስተኛ ሰባተኛ ስድስተኛ ሰባተኛ ጎ ጎ እንላለን። ዘጆ ስንል ደግሞ የጀቤት አራተኛ ጀ ጁ ጂ ጃ ጄ ጅ ጆ ሰባተኛ ነው ማለት ነው። እዚህ ጋር ጎ አለ፣ ከዚህ ጋር ጆ አለ። አንድ ላይ መውሰድ ሁለቱም ጋር ለማጣመር ጎጆ 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 የሚል ቃል እናገኛለን። ቀጣይ አ ስንል የአ ቤተሰብ እዚህ ጋር መጀመሪያ ያናት ማለት ነው። አ ዘ ስንል እዚህ ጋር የዘ ቤተሰብ የመጀመሪያ ዘ ድጋሜ ዘ ስንል አሁንም የዘ ቤተሰብ ማለት ነው። አንድ ላይ ማድረግ አ ዘ ዘ አዘዘ አዘዘ እንላለን ማለት ነው። ከዛ ቀጣይ አ ስንል ደግሞ የአ ቤት አራተኛ አ እዚህ ጋር ያለች አ ዞ ስንል ደግሞ የዛ ቤት ሰባተኛ እዚህ ያለች ዞ ላይ ማድረግ አ ዞ አዞ አዞ የሚል ቃል እናገኛለን። ከዛ ቀጣይ ጥ ስንል የጠ ቤት ስድስተኛ ጥ ጠ ጡ ጢ ጣ ጤ ጥ ስድስተኛ እዛውን ድጋሜ ጥ ስንል ደግሞ እዚህ ስድስተኛ የጠ ስድስተኛ አንድ ላይ ማድረግ ጥ ጥ ጥጥ ጥጥ እንላለን ማለት ነው። እሺ ቀጣይ ዘ ስንል የዘ ቤተሰብ የመጀመሪያ ዘ ገ ስንል የገቤት የመጀመሪያ ገ የ ስንል ደግሞ የቤት የመጀመሪያ የ አንድ ላይ ማድረግ ዘ ገ የ ዘገየ ዘገየ እንላለን ማለት ነው። እሺ ቀጣይ አ ስንል የአ ቤት ዋ ስንል ደግሞ እዚህ ቤት ገብተን የወ ቤት አራተኛ ወ ኡ ዊ ዋ ዋ ዘ ስንል ደግሞ የዘ ቤት ዘ
ዙ ዚ ዛ ዜ አንድ ላይ ማድረግ አ ዋ ዜ አዋዜ አዋዜ የሚል ቃል እናገኛለን። በዛ ቀጣይ ጤ ስንል የጠ ቤት አምስተኛ ጠ ጡ ጢ ጣ ጤ ጤ። እዛ ፍ ስንል የፈ ቤት አምስተኛ ፈ ፉ ፊ ፋ ፌ ፍ አንድ ላይ ማድረግ ጤ ፍ ጤፍ ጤፍ የሚል ቃል እናገኛለን ማለት ነው። ቀጣይ ገ ስንል የገ ቤት የመጀመሪያ እዚህ ጋለች። ዳ ስንል የደ ቤት አራተኛ ደ ዱ ዲ ዳ ዳ እናስራለን ማለት ነው። የ ስንል ደግሞ የ ስድስተኛ የ ዮ ይ ያ የ የ አንድ ላይ ማድረግ እነዚህን ገ ዳ ይ ገዳይ ገዳይ እንላለን ማለት ነው። እሺ ቀጣይ ፓ ስንል የፓ ቤት አራተኛ እዚህ ጋር አለች። ፓ ድጋሚ ፓ ስንል እዚህ ጋር የፓ ቤት አራተኛ አለች። ፓ ከዛ ቀጣይ ያ ስንል ደግሞ የቤት አራተኛ የ ዮ ይ ያ እዚህ ጋር አለች። ያ አንድ ላይ መውሰድ ፓ ፓ ያ ፓፓያ ፓፓያ እንላለን ማለት ነው። ቀጣይ ጤ ስንል የጠ ቤት አምስተኛ ቅድም ወስናታን እናንተ ቁጠሯት እና ደረሱባት። ጤ ዛ ስንል ደግሞ የዘ ቤት አራተኛ ዘ ዙ ዚ ዛ አንድ ላይ ማድረግ ጤዛ 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 እንላለን ማለት ነው። እሺ ቀጣይ ዘ ስንል የዘ ቤት የመጀመሪያ ዘ ዛ ው ስንል የወ ቤት ስድስተኛ ወ ው ዊ ዋ ዌ ው ከዛ ዱ ስንል ደግሞ የደ ቤት ሁለተኛ ደ ዱ እዚህ ጋር ዱ ዘው ዱ ሳይሆን ዲ ዳ ዴ ድ ስድስተኛ ድ አንድ ላይ ማድረግ ዘ ው ድ ዘውድ 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 እንላለን ማለት ነው። ቀጣይ ደ ስንል የደ ቤት የመጀመሪያ እዚህ ያለች። ገ ስንል የገ የመጀመሪያ። ፈ ስንል ደግሞ የፈ ቤት የመጀመሪያ እዚህ ያለች። ፈ ሁለቱን ሶስቱን አንድ ላይ ማድረግ ደገፈ 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 እንላለን። ቀጣይ ግ ስንል የገ ገ ጉ ጊ ጋ ጌ ግ ዳ ስንል ደ ዱ ዲ ዳ ዳ ቀጣይ ጅ ስንል ጀ ጁ ጂ ጃ ጄ ጅ አንድ ላይ ማድረግ ግ ዳ ጅ ግዳጅ ግዳጅ ላለ ማለት ነው። ለቀጣይ ወ ስንል የወ ቤት የመጀመሪያ ወ ዳ ስንል የደ ቤት አራተኛ ቅድም ስንል ዳ እዛ እጅ ስንልም በተመሳሳይ የጀ ቤት ስድስተኛ እጅ የወሰድናት ትቀድማለች። ለዚያን ላይ ማድረግ ወዳጅ 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 እንላለን። በመቀጠል ጠ ስንል የጠ ቤት እናያለን። ጠ እዚህ ጋር ጠ ገ ስንል የገ ቤት ከላለች ገ ዴ ስንል ደግሞ የደ ቤት አምስተኛ ደ ዱ ዲ ዳ ዴ ላይ ማድረግ ጠገዴ 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 እንላለን። በመቀጠል ጭ ስንል የጨ ቤት ስድስተኛ ጨ ጩ ጪ
ጫ ጬ ጭ እንላለን። ጋ ስንል ደግሞ ገ ጉ ጊ ጋ። ከዛ ግ ስንል ደግሞ ጋ ጌ ግ ላይ ማድረግ ጭ ጋ ግ ጭጋግ ጭጋግ እንላለን። እሺ በመቀጠል ጉ ስንል እዚህ ጋር አለች። ዳ ስንል እዚህ ጋር ዳ አለች፣ ዳ አራተኛ። ይ ስንል ደግሞ የ ዩ ይ ያ የ የ ስድስተኛ እንደ ማድረግ ጉ ዳ ይ ጉዳይ ጉዳይ እንዳለን። ቀጣይ ዘ ስንል የዘ ስድስተኛ ዘ ዙ ዚ ዜ ዝ። ግ ስንል ደግሞ እዚህ ጋር ያለች የገቤ ስድስተኛ ግ። ጁ ስንል ደግሞ ጀ ጁ ጁ አንድ ላይ ማድረግ ዝ ግ ጁ ዝግጁ ዝግጁ እንላለን ማለት ነው። የመጨረሻ የምናየው ቃል ው ስንል የወ ስድስተኛ ው። ዝ ስንል የዘ ስድስተኛ ዝ። ዋ ስንል የወ ቤተሰብ ወ ው ዊ ዋ ዋ የወ ቤት አራተኛ። ዜ ስንል ደግሞ ዘ ዙ ዚ ዛ ዜ ዜ ላይ ማድረግ ው ዝ ዋ ዜ ውዝዋዜ ውዝዋዜ እንላለን ማለት ነው። እሺ እንግዲህ ውድ የቻናላችን ቤተሰቦች እንግዲህ በዛሬ ቆይታችን ከሀ ጀምሮ እስከ ፐ ድረስ ባሉ ፊደላት እንዴት ቃላት መመስረት እንችላለን፣ እንዴት በቀላሉ ቃላት መመስረት እንችላለን የሚለውን አብረን ስናይ ነበር ማለት ነው። በቪዲዮ ዙሪያ ወይም በትምህርት አሰጣጥ ዙሪያ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ወይም እንዲሰራላችሁ የሚፈልጉት ቪዲዮ ካለ የገባችሁ ኮሜንት ሴክሽን ላይ ሳውቁ ማለት ነው። ትምህርቱን በግል በልዩ እገዛ እንደምናስተምር ታውቃላችሁ። በግልም ሆነ በግሩፕ መማር ለምፈልጉ ማለት ነው ከታች ባለው ስልክ አስቀምጥላችኋለሁ። በተጨማሪም ደግሞ የመጽሐፍ ቅዱስ ትምህርትና ቅዱስ ቁርአን ትምህርት በነፃ በግል በነፃ መማር ለምፈልጉ ቅዳሜ ነው ማለት ነው። በተመሳሳይ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። ለዚህ ቻናል አዲስ የሆናችሁ ካላችሁ ወይንም ይህን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ሰብስክራይብ ያደርጋችሁ ቤተሰቡ ነው፣ ላይክ አድርጉ። እንዲሁም ቪዲዮ ሊጠቅም አብራችሁ ለምታስቡ ሸር ማድረጋችሁን አትርሱ። በተጨማሪም እንግዲህ የደወል ምልክቱን መጫን አትርሱ ማለት ነው። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ሰናይ ቆይታ